ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ ከባለፈው የቀጠለውን ክፍል 2ን እየላችሁ መጥቻለሁ። የአማርኛ ፊደላትን በመጠቀም ቃላት እንዴት እንመሰርታለን የሚለውን እየላችሁ መጥቻለሁ። እንግዲህ እንደሚታወቀው ባለፈው የመጀመሪያ ሆሄዎችን ወይም የመጀመሪያ የአማርኛ ፊደላትን በመጠቀም ቃላት መስርተናል። ዛሬ ደግሞ የሁለተኛ ሆሄያትን ወይም ሁለተኛ ላይ የሚገኙ ፊደላትን በመጠቀም ቃላት እንዴት እንመሰርታለን፣ እንዴት እናነባለን፣ እንዴት እንረዳለን የሚለውን በደንብ አድርገን እናያለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ እንዲደርሷችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በመደወል ቀጥታ መማርና ኮርሶችን መውሰድ ትችላላችሁ ማለት ነው። እንግዲህ እነዚህ ሁለተኛ ላይ የሚገኙ ሆሄዎችን ወይም ፊደሎችን በመጠቀም ቃላት እንዴት እንመሰርታለን ነውና እነዚህን ተጠቅመን እንግዲህ እንዴት እንደመሰረትን አብረን እንይ። ቀጥታ ወደ ቪዲዮ። እሺ እነዚህ እንግዲህ ለምሳሌ ለመጀመሪያ ከሀ ነው የምንጀምረው። ከሀ ያለው ለምሳሌ ትናንትና በመጀመሪያ ፊደል በሀ መስርተናል። ዛሬ ደግሞ በሁ ሁለተኛ ላይ በሚገኙት ነው ዛሬ የመሰረትን ያለ ነው። ስለዚህ ሁ በሚለው ስንመሰረት ለምሳሌ ሁ ለት ሁ ለት ሁለት። በጣም አሪፍ። እሺ ይሄኛው ደግሞ ሉ ነው። እንግዲህ ከለ የሁለተኛ ፊደል ማለት ነው። ትናንትና ከለ የመጀመሪያ ፊደሉን መሰረት አድርገን መስርተናል። ዛሬ ደግሞ በሉ ወይም ሁለተኛ በሚገኘው በለ ቤተሰብ በሆነው በሉ እንመሰርታለን። ለምሳሌ ሉሌ። ብራቮ። እሺ ይሄኛው ደግሞ የሐመር ውሃ ሁለተኛ ላይ የሚገኘው ሁ ብለን የምንጠራው በሱ እንመሰርታለን። ለምሳሌ ሁሴን። በጣም አሪፍ። እሺ ይሄኛው ደግሞ የመ ሁለተኛ ላይ የሚገኘው ሙ ብለን የምንጠራው ነው። በሱ አሁን ስንመሰረት እንላለን ሙከራ። ብራቮ። እሺ ይሄኛው ደግሞ ሰ ነው ወይም ደግሞ ይሄኛው እሳቱ ሰ የምንለው ነው። የሰ ሁለተኛ ፊደል የሚገኘው ሱ ብለን የምንጠራውን መሰረት አድርገን የመሰረት ነው። ለምሳሌ ሱዳን። በጣም አሪፍ። እሺ ይሄኛው ደግሞ ሩ ነው ሁለተኛ ላይ የሚገኘው የረ ቤተሰብ የሆነው ሩ ብለን የምንጠራው። እሺ ሩጫ። ብራቮ። እሺ ይሄኛው ደግሞ ሱ ነው ንጉስ ሰው ብለን የምንጠራው ሁለተኛ ላይ የሚገኘው ነው። አሁንም እሱም ሱቅ። በጣም አሪፍ። እሺ ይሄኛው ሹ ነው የሸ ሁለተኛ ላይ የሚገኘው ፊደል ወይም ሆሄ። እሺ ሹ ብለን እንጠራዋለን። ሹመት። ብራቮ። እሺ ይሄኛው ደግሞ ቁ ይባላል። የእቀ ሁለተኛ ፊደሉ ነው። ቁጥር። በጣም አሪፍ። እሺ ይሄኛው የበ ሁለተኛ ፊደል የሚገኘው ቡ ብለን የምንጠራው ነው። እሺ ቡና። ብራቮ። እሺ ቀጣይ ቱ ይባላል። የተ ቤተሰብ የሆነው ሁለተኛ ላይ የሚገኘው ነው። ቱርክ። አሪፍ። እሺ አሁን ደግሞ ዩ ነው የየ ቤተሰብ የሆነው ዩ ብለን የምንጠራው ሁለተኛ ላይ የሚገኘው ነው። እሺ
ዩሮ በጣም አሪፍ። እሺ ወደ ቀጣይ ስንሄድ እሺ የነ ቤተሰብ የሆነው ኑ የምንለው ነው። ሻውንም ኑሮ ምራው። እሺ ቀጣዩ ኩ የምንለው የከቤተሰብ የሆነውንም ሁለተኛ ላይ የሚገኘው ኩራት በጣም አሪፍ። እሺ ቀጣዩ ደግሞ ው የምንለው አሁንም የወ ቤተሰብ የሆነው ሁለተኛ ላይ የሚገኘው ፊደል ነው። እሺ በሱ መሰረት አድርገን ውጤት አሪፍ። ቀጣይ ዙ ነው የኛው የዘ የሁለተኛ ፊደሉ ነው። አሁንም ዙሪያ በጣም አሪፍ። እሺ ይሄኛው ደግሞ ዱ ይባላል። የደ ሁለተኛ ፊደሉ ነው። አሁንም ዱባይ ብራቮ። እሺ ቀጣዩ ጁ ነው። አሁንም ጄ ሁለተኛ ላይ የሚገኘው ፊደል ጁላይ ብራቮ። እሺ ቀጣዩ ደግሞ የገ ቤተሰብ የሆነው ጉ የምንለው ነው። ጉዳት በጣም አሪፍ። ቀጣዩ ጡ የምንለው የጠ ቤተሰብ የሆነው ጡረታ ምራው። ቀጣዩ ጩ የምንለው የጨ ቤተሰብ የሆነው ሁለተኛ ላይ የሚገኘውንም ጩኸት በጣም አሪፍ። ቀጣዩ ደግሞ ጹ ነው። የጸ ሁለተኛ ላይ የሚገኘው ፊደል ነው። ጽሁፍ ብራቮ። ሸኛው ፉ ነው እንግዲህ የፈ ሁለተኛ ላይ የሚገኘው ፉከራ በጣም አሪፍ። ቀጣዩ ደግሞ የፐ ሁለተኛ ላይ የሚገኘው ፊደል አሁንም ፑ ብለን የምንጠራው ነው። ፑቲን